ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ የካቲት 30 2018 የዜና ላፍታ መረጃ ሰዓታችን ተጀምሯል። የህወሓት ጀነራሎችም ሆኑ ታጣቂዎች ጦርነት ብዙ ውድመት እንደሚያደርስ አውቀው ቆም ብለው ሊያስቡ ይገባል ሲሉ ጀነራል ዮሐንስ ወልደ ጊዮርጊስ ማስጠንቀቃቸውን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የቀድሞ የፓርቲውን አመራር ፕሮፌሰር ብርሃኑ ነጋን አንስቶ አዲስ መሪ መሾሙን እንዲሁም በመካከለኛው ምስራቅ በተከሰተው ጦርነት በረራ ባለመኖሩ ኢትዮጵያ ወደ ኤምሬት የምትልከውን ስጋ አቋርጣ ወደ ሳውዲ አረቢያ የላከች ነው መባሉን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ጀነራሎችም ሆኑ ታጣቂዎች ጦርነት ብዙ ውድመት እንደሚያደርስ አውቀው ቆም ብለው ሊያስቡ ይገባል ሲሉ ጀነራል ዮሐንስ ወልደ ጊዮርጊስ አስጠነቀቁ። የህወሓት ቡድን የትግራይን ህዝብ ለተደጋጋሚ መከራ እየዳረገ ነው ሲሉ ጀነራል ዮሐንስ ወልደ ጊዮርጊስ ተናግረዋል። ጀነራሉ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቃለ ምልልስ የህወሓት ቡድን ጀነራሎችን፣ ወጣቶችንና ታጣቂዎችን አስጠንቅቀዋል። በሁለት ዓመቱ ጦርነት ወቅት የህወሓት ቡድን ጀነራሎች መቀሌ ሆነው ተከዜ ያዋጉ ነበር ሲሉ የገለጹት ጀነራል ዮሐንስ እነዚህ ሰዎች ወደማያውቁትና ወደማያዩ ስፍራ ተዋጊዎችን ልከው ያስጨርሹ ነበር በማለትም ተናግረዋል። የቡድኑ ጀነራሎች ራሳቸውን ሸሽገው ነበር ውጊያ ሲያካሂዱ የነበረው ያሉ ሲሆን መከላከያ ግን ጠላታቸው አልነበረም በማለትም አብራርተዋል። ያኔ እኮ ወጣቱ የሚሰማ ከሆነ ይስማታ ታገም እነታደሰ መቀሌ ሆነው ተከዜ ያዋጉ ነበር። አሁን እኔ ወታደር ነኝ፣ አንተ ሲቪል ነህ። ከዚህ በላይ ለአንተ ማስረዳት የለብኝ የሙያ ጉዳይ ስለሆነ ማታየው ቦታ ላይ ማታየው መሬት ላይ ሰውን ወስደህ ይተዋጋ አትልም። ማታየው ርቀት ላይ ሆነ ለራስህ ተሸሽገህ እና መከላከያም ጠላታቸው አይደለም። እንዳይራው በውጊያ መሃል ምግብ የሚሰጣቸው ነው። ምንድነው ይሆን ያሉ ወይ ሰዎች አይደሉም? በኢትዮጵያ ታሪክ ብቻ ሳይሆን በኢትዮጵያ የጦርነት ታሪክ መጨራረስ እኮ ነው የምናውቀው ብለን እየነገርናቸው ነው። የህወሓት ቡድን ጀነራሎች ቤተሰቦቻቸውን አዲስ አበባ አስቀምጠው መንግስትን ጠላት በሚል የሚፈርጁ ናቸው ሲሉ የተናገሩት ጀነራል ዮሐንስ ጦርነት ከባድ ውድመት ስለሚያደርስ አያስፈልግም፣ የህወሓት ቡድን ታጣቂዎችም ጀነራሎችም ጆሮ ካላቸው ይስሙ ሲሉ ማስጠንቀዋል። እኔ የትግራይ ወጣትም እንዲሰማ ፈልጋለሁ፣ የታጠቁትም እንዲሰሙ ፈልጋለሁ፣ ጀነራሎችም እንዲሰሙ። ጀነራሎች እኮ ቤተሰባቸው እዚህ ነው ያለው፣ ልጆቻቸው ሚስቶቻቸው በዚህ ሄዳሉ ይወጣሉ፣ ዜጋ ናቸው ተብለው ማንም አይነካቸውም። ይህን እንዲሰሙ ሁሉም እንዲሰማ ፈልጋለሁ። እዛ ሆነው ሰርቪስ ስጠን ግን ጠላት ነህ የሚሉ ለዚህ መንግስት ጠላት ነህ ግን ሰርቪስ ስጠን። ህዝቡ ትንሽ ቆም ብሎ ማሰብ አለበት። የት የታየ ነው እንደዚህ አይነት ፖለቲካ? ጠላት ብለህ ጠላት ነህ ትገጥማለህ፣ ግን ቢቀርብን መግጠሙም ነው እና ስትጣላ አስበህ መጣላትም ያስፈልጋል። ይህ ብቻ ግን አይደለም። አሁንም ታጣቂውም ወጣቱም ጀነራሎችም ጆሮ ካላቸው ይስሙ። ፕሪቶሪያ ገና ሳይፈረም እየተገፉ መቀሌ አይደለም እንዴ ቁጭ ብለው የነበሩት ዝም ብሎ ይክዱታል። አውቃለሁ። መጀመሪያው መቀሌ ከበህ እኮ መጥፋት ይቻል ነበር፣ ግን የመቀሌ ህዝብ ይጠፋል። እንኳን እንደዛ አልተደረገ። እንኳን መውጫ ሰብረን ወጣን ነው የሚሉ እነሱ፣ ግን እንኳን መውጫ ተተወላቸው። እኔ የአድዋም ህዝብ የአክሱምም ህዝብ የሽሬም እንደዛ ቢተርፍ ደስታውን አልችለውም። ግን ምን ተደረገ መሰለ? ገና ፕሪቶሪያ እየተወያዩ ያሉ እኔ በቃ ተስማሙ ወደ ፕሪቶሪያ ሄዱ ምናምን ሲባል በዜና ለማርሻል ደወልኩለት። እኔ ይህ የሆነ ነው፣ በያላችሁበት ቆማችሁ ጥሩ ነው። በእናትህ አሁን ያወጣት ሎጂስቲክስ የለውም፣ በእነሱ ጋር ያለው ምንም ነገር የለውም። ህዝቡን እንዳይበላው ጊዜ ሳትጠብቁ የሆነ ነገር አድርጉ አልኩት። ቀለብ ስጡት አልኩት። ሳትነግረን አለኝ መስጠት ጀምረናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የቀድሞ የፓርቲውን አመራር ፕሮፌሰር ብርሃኑ ነጋን አንስቶ አዲስ መሪ ሾመ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንትና ባካሄደው አስቸኳይ ጠቅላላ ጉባኤ
ከምስረታው ጀምሮ ላለፉት በርካታ ዓመታት ፓርቲውን ሲመሩ የነበሩትን ፕሮፌሰር ብርሃኑ ነጋን ከኃላፊነት ያነሳ ሲሆን በእሳቸው ምትክም አዲስ መሪ መሾሙን አስታውቋል። በጉባኤው ፓርቲውን ለቀጣይ 5 ዓመት የሚመሩና የ2018 ሀገራዊ ምርጫ ዘመቻን የሚያስተባብሩ መሪዎችንም ሹመት ተሰጥቷቸዋል። በዚህም መሰረት ለፓርቲው መሪነት የቀረቡ እጩዎች በማወዳደር አቶ ኢዮብ መሳፍንት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ እንዲሁም አቶ ንጋቱ ወልዴ ምክትል መሪ ሆነው ፓርቲውን ለቀጣይ 5 ዓመታት እንዲመሩ መመረጣቸው ተገልጿል። ይህንንም ተከትሎም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፕሮፌሰር ብርሃኑ ነጋን ከፓርቲው አመራርነት በክብር የሸኘ ሲሆን ከምስረታ ጀምሮ ላበረከቱት አገልግሎት ምስጋናውን አቅርቧል። ፕሮፌሰር ብርሃኑ ነጋ በክብር በተሸኙበት መድረክ ላይ ንግግር ያደረጉ ሲሆን ስለ ፓርቲው ስለነበራቸው ቆይታ በፓርቲው ስለተሰጣቸው አመኔታና ኃላፊነት ያመሰገኑ ሲሆን በቀጣይ ፓርቲውን ለሚያገለግሉ አመራሮች መልእክታቸውን አስተላልፈዋል። በጋራ ለፈጠርናቸው ዓላማዎች በጽናት እስከቆመ ድረስ የሀገርን ጥቅምና ፍላጎት ሁሌም እስካስቀደመ ድረስ ለሀገር እድገትና ለዜጎች እኩልነት እስከቆመ ድረስ ከዘረኛነት እስከጸዳ ድረስ ሁል ጊዜም ከኢዜማ ጋር አብሬ እንደምሆን ቅንጣት ታክል እንዳትጠራጠሩ። በመጨረሻም መላው የኢዜማ አባላት በድጋሚ ድርጅቱን እንድመራ ለመረጣችሁኝና ይህንን ከፍተኛ ኃላፊነት ለሰጣችሁኝ በአስቸጋሪና ፈታኝ በሆነ የፖለቲካ ምህዳር ውስጥ ሆነን ከተለያዩ የፖለቲካ ኃይሎች በሚወረወሩ አልባሌ አሉባልታዎች ሳትደናገጡ አንዳንዴም ከቅርብ ወዳጆችና ጓደኞቻችሁ ጭምር የሚመጡ ግፊቶችን ተቋቁማችሁ ከጎናችን ለቆማችሁት ለሰጣችሁኝ አክብሮትና ጓዳዊ ፍቅር እጅግ ከልቤ ላመሰግናችሁ እወዳለሁ። ከፊታችን ያለው ጊዜ ለኢዜማ አይነት ፓርቲ ብሩህ ነው። ያ ማለት ግን ወደፊት የሚኖረው የፖለቲካ የሀገር ሁኔታ አልጋ ባልጋ ይሆንላችኋል ማለት አይደለም። አንድነታችሁን ጠብቃችሁ ልዩነት ሲኖራችሁ ባሉት መዋቅሮች ውስጥ አድቅቃችሁ ተወያይታችሁ ካልባሌ ሐሜትና ወሬ ታቀባችሁ የድርጅቱን ሕግና አሰራር ተከትላችሁ እናንተው የመረጣችኋቸውን ወጣት መሪዎች አክብራችሁ እስከሄዳችሁ ድረስ መሪዎቹም አባላቱን አክብረው ከአባላት የሚመጡ ሀሳቦችን ችላ ሳይሉ ከግምት እስካስገቡና በውስጣቸውም እርስ በርስ ሽኩቻ ወጥተው በጓዳዊ ፍቅር መስራት እስከቻሉ ድረስ ይህን ደግሞ እንደሚያደርጉ ጥርጥር የለኝም። ይህ ድርጅት ከፍተኛ ቦታ እንደሚደርስ ፍጹም አልጠራጠርም። በተመሳሳይ ከመሪዎች ምርጫ ጎን ለጎን ጉባኤው ለ2018 ምርጫ ያዘጋጀውን የኢዜማ ነጩ የቃል ኪዳን ሰነድን ጨምሮ ያሻሻላቸውንና እንደ አዲስ የጨመራቸውን ፖሊሲዎች በአንድ ድምፅ አጽድቋል። በ10 ምዕራፎች የተከፋፈለው ይህ የቃል ኪዳን ሰነድ ቀደም ሲል የነበሩትን 42 የፖሊሲ አማራጮችን በማሻሻልና 8 አዳዲስ ፖሊሲዎችን በማካተት በአጠቃላይ 50 የፖሊሲ አማራጮችን የያዘ መሆኑም ታውቋል። በመካከለኛው ምስራቅ በተከሰተው ጦርነት በረራ ባለመኖሩ ኢትዮጵያ ወደ ኤምሬቶች የምትልካውን ስጋ አቋርጣ ወደ ሳውዲ አረቢያ እየላከች ነው ተባለ። ኢትዮጵያ ስጋ በከፍተኛ መጠን ከምትልክባቸው ሀገራት ቀዳሚ ከሆኑት የመካከለኛው ምስራቅ ሀገሮች ውስጥ አንዱ ወደ ሆነው የተባበሩት አረብ ኤምሬትስ የሚላከው ሙሉ ለሙሉ ተቋርጦ ወደ ሳውዲ አረቢያ እየተላከ መሆኑም ተገልጿል። የስጋ አምራቾችና ላኪዎች ማህበር ቦርድ ፕሬዝዳንት አቶ ከሊፍ ሁሴን ኢትዮጵያ ወደ ውጭ ከምትልካቸው ስጋ 30 በመቶ የሚሆነው ወደ ተባበሩት አረብ ኤምሬትስ እንደሚላክ ገልጸው ለመቋረጡ ምክንያትም በመካከለኛው ምስራቅ የተከሰተው ጦርነት በረራ ባለመኖሩ መሆኑንም አስረድተዋል። የሚላከው ትኩስ ስጋ በመሆኑ ችግሩ በተፈጠረበት የመጀመሪያ ቀን ወደ ዱባይ ለመላክ የታረዱ ስጋዎችን ወደ ሳውዲ የሚላከው ልከን መጠኑ ዝቅተኛ ቢሆንም የተወሰነውን በሀገር ውስጥ እንዲሸጥ አድርገናል ብለዋል። ዱባይ በአጠቃላይ ከሚላከው የስጋ ምርት ትልቁ ገበያ የሚይዝ በመሆኑ ይህ ገበያ ሲታጣ በዘርፉ ላይ ከፍተኛ ተጽዕኖ ይኖረዋል ያሉት አቶ ከሊፍ በአሁኑ ወቅት የሙስሊሞች የረመዳን ጾም በመሆኑና በሳውዲ አረቢያ ያለው ከፍተኛ ፍላጎት በመሆኑ በአሁኑ ጊዜ የሚታይ የጎላ ጉዳት እንደማያመጣም ጠቁመዋል። ትልቅ ጉዳት የሚያደርሰው ሁለቱም ገበያዎች ቢዘጉ እንደነበርና ከዚህ ቀደም በዚህ ወቅት ፍላጎቱ ከፍተኛ በመሆኑ ለሁለቱ ገበያ ማለትም ለዱባይና ለሳውዲ አረቢያ ለማሟላት እንቸገር ነበር። አሁን ግን የኢትዮጵያ አየር መንገድ ወደ ሳውዲ አረቢያ ሪያድና ጅዳ ከተሞች የሚያደርገው በረራ እንዲጨምር በማድረግ የተላከ እንደሆነም አስረድተዋል።
ሁኔታው ካልተሻሻለ በሚላከው መጠንና ገቢ ላይ ተጽዕኖ ስለመኖሩ ሲያስረዱም ከረመዳን ጾም በኋላ የአረፋ በዓል ስለሚከተል ትልቅ ፍላጎት ይኖራል። የሳውዲ አረቢያ ገበያ አሁን ባለበት የሚቀጥል ከሆነ ብዙ ተጽዕኖ ላይኖረው ይችላል ሲሉ መናገራቸውንም ሪፖርተር ዘግቧል። ጦርነቱ 10ኛ ቀኑን ሲይዝ ኢራን፣ አሜሪካና እስራኤል የዛቱባቸውን የሟች አሊ ካሜሊ ልጅ ሙጅተባ ካሚልን አዲስ ጠቅላይ መሪ አድርጋ መረጠች። ሹመቱን ተከትሎ ታዲያ የኢራን አብዮታዊ ዘብ አዲሱን ሹመት በማስመልከት ለአዲሱ ጠቅላይ መሪ ያለውን አክብሮት፣ ታማኝነትና ታዛዥነት ገልጿል። አብዮታዊ ዘቡ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን አስታውቋል። ዝርዝሩን ዘሩፋኤል ሀብታሙ እንደሚከተል ያስደምጠናል። ጦርነቱ 10ኛ ቀኑን ሲይዝ ኢራን፣ አሜሪካና እስራኤል የዛቱባቸውን የሟቹን አሊ ካሚል ልጅ ሙጅተባን ካሚልን አዲስ ጠቅላይ መሪ አድርጋ መረጠች። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ዛሬ 10ኛ ቀኑን በያዘበትና ሀገሪቱ በከፍተኛ የጦርነት ውጥረት ውስጥ ባለችበት ወቅት አያቶሊ አልካማኒ ሁለተኛ ልጅ የሆኑት ሙጅተባ ካሚል አዲሱ የሀገሪቱ ጠቅላይ መሪ ሆኖ ተመርጠዋል። 88 አባላት ያሉት የኢራን የሃይማኖተኛ ሊቃውንት ጉባኤ የአያቶሊ ካሚል ሁለተኛ ልጅ የሆኑትን ሙጅተባ ካሚልን የአባታቸውን ስልጣን በመረከብ አዲሱ የሀገሪቱ ጠቅላይ መሪ አድርጎ መርጧል። ይህ ሹመት ይፋ የተደረገው አሜሪካና እስራኤል በተተኪው መሪ ላይ ጥቃት እንደሚፈጽሙ በዛቱበትና ሀገሪቱ በከባድ የጦርነት ሁኔታ ውስጥ ባለችበት ወቅት መሆኑ ተገልጿል። ሙጅተባ ካሚል የአባታቸውን ቦታ የሚተኩት አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት ጥቃት አባታቸው መገደላቸውን ተከትሎ መሆኑ ይታወቃል። የኢራን መንግስት ቴሌቪዥን ጣቢያ እንደገለጸው የአዲሱን ጠቅላይ መሪ መመረጥን ባበሰረበት ዘገባ ከባድ የጦርነት ጊዜ ሁኔታና በዚህ ታዋቂ ተቋም ላይ የጠላቶች ቀጥተኛ ዛቻ ቢኖርም ውሳኔው መተላለፉን ገልጿል። የቴሌቪዥን ዜና አቅራቢው የሊቃውንት ጉባኤው የመረጣና የእስላማዊ ስርዓቱን መሪ የማስተዋወቅ ሂደቱ ለደቂቃ እንኳን አላቋረጠምም ብሏል። ይህ ዜና እስከተጠናከረበት ሰዓት ድረስ ሹመቱን እንደሚቃወሙ የሚጠበቁት አሜሪካና እስራኤል እስካሁን ድረስ ውሳኔውን በተመለከተ ምንም አይነት አስተያየት አልሰጡም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን አዲስ መሪ የመመረጥ ሂደት ውስጥ ሚና መጫወት እንደሚፈልጉ መናገራቸውም ይታወሳል። አክሎም ዶናልድ ትራምፕ ከቀድሞ የአገሪቱ አመራር ጋር ግንኙነት ያለ ሰው ቢመረጥ ሊቀበሉ እንደሚችሉ የጠቆሙ ሲሆን ሙጅተባ ካሚል ላይ ያላቸውን ተቃውሞ በግልጽ ማስቀመጣቸውም ተገልጿል። ባሳለፍነው ሳምንት መጀመሪያ ላይ ለእኔ የካሚል ልጅ ተቀባይነት የለውም ሲሉ መናገራቸውም ይታወሳል። ሹመቱ ይፋ ከመደረጉ ከሰዓታት አስቀድሞ ደግሞ ያለሳቸው ይሁንታ ስልጣኑን የሚረከብ ማንም ሰው ረጅም ጊዜ እንደማይቆይም በመጥቀስ ዝተዋል። እስራኤልም በበኩሏ የጠቅላይ መሪነቱን ስልጣን የሚረከበውን ተተኪ መሪ ማደኗን እንደምትቀጥል በአጽንኦት ተናግራለች። የ56 ዓመቱ ሙጅተባ ካሚል ከአባታቸው በተቃራኒ ህይወታቸውን የመሩት እርሳቸው በመሸሸግ ነውም ተብሏል። ከመጋረጃ ጀርባ ሆነው ሀገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑ እንደሚገመትም ተገልጿል። በፕሬዝዳንታዊ ምርጫው ላይ እጃቸውን እንዳስገቡ የባስጂ ታጣቂዎችን እንደሚያዙ እንዲሁም ከእስላማዊ አብዮታዊ ዘቡ ጋር የጠበቀ ግንኙነት እንዳላቸውም ይገለጻል። አያቶላህ አሊ ካሚልና የእስላማዊ ሪፐብሊክ መሪ ሩሁላህ ካሚል በሀገሪቱ ስልጣን ላይ በዘር መተካት ይተቹ እንደነበርም ተገልጿል። በሀገሪቱ ውስጥ ከፍ ያለ ተጽዕኖ እንዳላቸው ቢነገርም በእስላማዊ ሪፐብሊክ ውስጥ አንድም የመንግስት ስልጣን ይዘው አያውቁምም ተብሏል። ከዚህ ጋርም ተያይዞ የኢራን አብዮታዊ ዘብ አዲሱን ሹመት በማስመልከት ለአዲሱ ጠቅላይ መሪ ያለውን አክብሮት፣ ታማኝነትና ታዛዥነትም ገልጿል። አብዮታዊ ዘቡ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑንም አስታውቋል። አብዮታዊ ዘቡ በመግለጫው እንዳስታወቀው ሙጅተባ ካሚል ሁሉን አቀፍ የህግ ባለሙያ፣ ወጣት ሀሳቢና በፖለቲካዊና በማህበራዊ ጉዳዮች ላይ በጣም እውቀት ያላቸው ሲልም ገልጿቸዋል። የአብዮታዊ ዘብ አባላቱ ለካሚል ሙሉ በሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ መሆናቸውን የኢራን መንግስት መገናኛ ብዙሃን የሪብና የታስኒም የዜና ወኪሎች በኩል ባሰራጨው መግለጫ አረጋግጧል። የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በኢራን ላይ በከፈቱት የጋራ ጥቃት ከተገደሉ ከፍተኛ የኢራን ባለስልጣናት መካከል የአብዮታዊ ዘብ ዋና ጽህፈት ቤት አዛዦች ይገኙበታል። ከ190 ሺህ በላይ ወታደሮች ያሉትና የሀገሪቱ ስልታዊ የጦር መሳሪያዎች የሚቆጣጠረው ይህ ኃይል የአዲሱን መሪ መምጣት ተከትሎ የጸጥታ ስራውን አጠናክሮ እንደሚቀጥል ይጠበቃልም ተብሏል። እድሜያቸው 56 የሆኑት ሙጅተባ ካሚል እስካሁን አንድም የመንግስት ስልጣን ይዞ ባያውቁም ከመጋረጃ ጀርባ ሆኖ በአገሪቱ ፖለቲካ ላይ ከፍተኛ ተጽዕኖ ሲያሳድሩ የቆዩ ሰው ናቸውም ተብሏል። በተለይም ከባስጂ ታጣቂዎችና ከአብዮታዊ ዘቡ ጋር ያላቸውን የጠበቀ ግንኙነት ለስልጣን መረከባቸው ትልቅ መሰረት ሆኗቸዋልም ተብሏል። አዲሱ መሪ የአባታቸውን ፖሊሲዎች ያስቀጥላሉ ተብሎ እንደሚጠበቅም ተገልጿል። ስትከታተሉት የነበረው የዕለተ ሰኞ የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን